መጽሐፍ እንደሚል ከቅባቱ ውፍረት የተነሳ ቀንበር ይሰበራል እንደሚል የትኛውም የጨለማው ዓለም በእነሱ ላይ ያስቀመጠው ቀንበር ይሰበር በጌታ በኢየሱስ ስም ጸልያለሁ። አሁን በዚህ ሰዓት መንፈስ ቅዱስ ሆይ ባሉበት ቦታ ነፃ ታወጣቸው ዘንድ በተለያየ በሽታ ያሉ በተለያየ ርግማን ውስጥ ያሉ ማንንም አይደርስልንም ብለው የተቀመጡ ሰዎች አሁን ባሉበት ቦታ ብርሃን ይብራ። አሁን በኢየሱስ ስም ባሉበት ቦታ ብርሃን ይብራ። ደቀ መዛሙርቱም ተጨንቀው በነበሩበት ቦታ መንፈስህን ገልጠ ወደ እነሱ እንደገባ ሰላምን እንደሰጣቸው በኢየሱስ ስም አሁን ለሚመለከቱኝ ሰዎች ጸልያለሁ። የሰላም መንፈስ በእነሱ ላይ ይውረድ። የሰላም መንፈስ በኢየሱስ ስም በእነሱ ላይ ይውረድ። መርገም በጌታ በኢየሱስ ስም ከነሱ ላይ ይሰበር። ወገኖቼ ከናንተ ላይ በጌታ በኢየሱስ ስም እየተሰበረ ነው ያለው። ስሙ ከስሞች ሁሉ በላይ ነው። ስሙ በሚጠራበት ሰዓት ሰንሰለት ይበጠሳል። ስሙ በሚጠራበት ሰዓት መርገም ይነቀላል። ስሙ በሚጠራበት ሰዓት በሽታ ከናንተ ላይ ይነሳል። በጌታ በኢየሱስ ስም እላለሁ። አሁን ይሄን ቪዲዮ ለምትመለከቱ በተለያየ በሽታ ስራት ውስጥ ላላችሁ በጌታ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ አጋንንት ከናንተ ላይ ይመታ። የጨለማው አሰራር ይመታ። ፍሬ እንድታጡ እያረጋችሁ ያለ በኢየሱስ ስም ረግመዋል። በሽታ ቢሆን በኢየሱስ ስም ረግመዋል። አሁን ጌታ ሆይ ከላያቸው ላይ ለቆ ሂድ። ከላያቸው ላይ ለቆ ሂድ። በውስጣቸው በሆዳቸው ውስጥ የገባ በሚበላ በሚጠጣ የገባ በተለያየ ረቂቅ ሲስተም የገባ የጨለማ አሰራር በኢየሱስ ስም ይነቀል። የጨለማው ዓለም ገዢ ከላያቸው ላይ በኢየሱስ ስም ይሰበር። ሳያውቁት ወደ እነሱ የገባ እንዳይጸልዩ የእግዚአብሔርን ቃል እንዳያነቡ በውስጣቸው በተለያየ አይነት ሁኔታ የተቀመጠ የጨለማው ዓለም ገዢ ዛሬ ይፍረስ። በኢየሱስ ስም ጸልያለሁ። ስራው ይፍረስ። አባት ሆይ በናዝሬቱ በኢየሱስ ስም አሁን እያለፍክ ስራውን እያፈረስክ ስለሆነ አመሰግንሃለሁ። የመጨረሻ ጊዜ ቅዱሳን በሚያማችሁ ቦታ ላይ ጫኑ። አሁን ይሄን ጸሎት በመጸልይበት ሰዓት ስሙ ባላችሁበት ቦታ ይነካችኋል። ነፃ ትወጣላችሁ። አንዳንዶች ከውስጣችሁ ተነቅሎ የሚወጣ ነገር አለ። አንዳንዶች ከላያችሁ ላይ አልቧችሁ እያስለቀሰም ከላያችሁ ላይ ለቆ የሚሄድ ሰዎች አላችሁ። እግዚአብሔር በዚህ ሁላ ነገር ታምራትን ያደርጋል። በሚያማችሁ ቦታ ላይ እጃችሁን ጫኑ። ጌታዬ እግዚአብሔር ሆይ በኢየሱስ ስም ባሉበት ቦታ ላይ እጃቸውን በጫኑበት ቦታ የእግዚአብሔር እሳት ይገለጥ። ከሰማይ እሳት ወርዶ የኤልያስን ጠላቶች እንደበላ በላያቸው ላይ ያለ በሽታ፣ ካንሰር፣ HIV፣ መካንነት፣ ጭንቀት እግራቸው ላይ ተቀመጠ፣ እጃቸው ላይ ተቀመጠ፣ አይናቸው ጆራቸው እንዲታመም እያደረገ ያለ በኢየሱስ ስም ከላያቸው ላይ ይሰበር። አሁን ነፃ ትወጣላችሁ። በኢየሱስ ስም ከላያቸው ላይ ይሰበር። ነፃነታቸውን አውጃለሁ። በኢየሱስ ስም ተፈወሱ። ቅዱሳን አሜን እያላችሁ በኢየሱስ ስም ተፈወሱ። በየትኛውም ሃይማኖት ውስጥ ያላችሁ ይሄን ቪዲዮ እንደ ድንገት ከፍታችሁ እየተመለከታችሁ ያላችሁ ኢየሱስ ይወዳችኋል። ኢየሱስ ይፈውሳችኋል። ከናንተ ላይ በጌታ በኢየሱስ ስም መርገም ተሰበረ። እግዚአብሔር ሆይ መርገም ስላነሳ ከነዚህ ሰዎች ላይ አመሰግንሃለሁ። በጌታ በኢየሱስ ስም ፍጹም ፈውሳቸው ይጽና። ከዚህ በፊት መራመድ የማትችሉ በላያችሁ ላይ የሆነ በሽታ ያሉ ሰዎች አሁን ተነሱና በሽታችሁን ቼክ አድርጉ። እጢ ቢሆን በጌታ በኢየሱስ ስም ቀለጠ። ይሄን ምላችሁ ስሙን እየጠራው ነው ያለውትና አምናችሁ ስትመለከቱ እጃችሁን ዘርግታችሁ ስትጸልዩ እጢ ቢሆን በሽታ ቢሆን ካንሰር ቢሆን ተነስቷል። በጌታ በኢየሱስ ስም ተነስቷል። አባቶይ ከህዝብ ላይ የትኛውም ቀንበር ስለተነሳ አመሰግንሃለሁ። ክብር ሁሉ ላንተ ይሁን። ፍጹም ፈውሳቸውን ስለተቀበሉ አመሰግንሃለሁ። አቤቱ የሰራዊት አምላክ እግዚአብሔር ሆይ ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ክርስቶስ ስም ሰላምህና የክርስቶስ የደሙ ኃይል በቤታቸው ላይ እንዲፈስ ጸለይኩ። አሜን። ቅዱሳን ይሄን ቪዲዮ የተመለከታችሁ በተለያየ ሃይማኖት ውስጥ ያላችሁ ጌታ ኢየሱስ ይባርካችሁ። አምናለሁ ይሄን ቃል ተቀብላችሁ ከሆነ አምናችሁ ከኔ ጋር ጸልያችሁ ከሆነ በድጋሚም እያያችሁ ከዚህ ቃል ጋር ጸልያችሁ አሜን ብላችሁ ተቀብላችሁ ከሆነ ትላንት በእናንተ ላይ የነበረው በሽታ ተነስቷል። ትላንት በእናንተ ላይ የነበረው ቀንበር ተነስቷል። እግዚአብሔር እጁን ባላችሁበት ቦታ ዘርግቷል። በጌታ በኢየሱስ ስም ይሄ ሆኖላችኋል። ብዙ ሰዎች እግዚአብሔር ረድቷቸው እየነካቸው እየቀየራቸው ህይወታቸውን ለጌታ እየሰጡ ነው ያሉት። ከምንም በላይ በተለያየ ሃይማኖት ውስጥ ያላችሁ ወንድሞቼ እህቶቼ ህይወታችሁን ለጌታ ለኢየሱስ እንድትሰጡ ዛሬ በዚህ